Hi, እንዴት ናችሁ? How are you? እንዴት ነሽ እንደ How are you? I'm good. How are you? Nice. እሺ ዛሬ የምንማረው ረዘም ብል ደስ ይለኛል በለኝ እስኪ። I was ነው I were ነው የምትለው ነበርኩኝ ለማለት ላለን ነገር ይሄ ነገር ቢኖረኝ ደስ ይለኛል ብለን ደግሞ እናውራ። ታይም በቂ እኮ ታይም ጊዜ ብቻ ልክ ነህ እስካሁን እኮ I wish I had በደንብ ተዘጋጅተን ቢሆን ጥሩ ነበረ። ያ ግን አልተዘጋጀንም። አሁን አንተ ያለበት ሌቭል አለ አይደለ? አሁን ያለህበትን ሌቭል ስቴፕ አፕ የሚያደርግልን ነገር ነው ማስተምርክ። አንድ ቃል ነው ዘመን የምንወጣው ዛሬ ግን በሁለት ወይ እንማራታለን ማለት ነው። The word is wish እዚህ ጋር እንደምታዩት ማለት ነው። እሺ ኦኬ እሺ so wish ምን ማለት ነው? I wish ስትል what do you mean? ምን ማለት ነው I wish? እመኛለሁ እመኛለሁ ማለት ነው አይደለ? እሱ አንደኛው ትርጉሙ ነው ምኞት። ኦኬ the other one ግን ቁጭትንም እንገልጽበታለን። ስለዚህ ዊሽን በምኞትና በቁጭት እንማራታለን ማለት ነው። ኦኬ በጣም አሪፍ። ስለዚህ ምኞትን ስንገልጽ በሲምፕል ፓስት ነው የምንማረው። ሲምፕል ፓስት ማለት ለምሳሌ አይ ዊሽ ብለህ በፓስት ስትናገር የምታወራው ስለ ምኞት ነው ማለት ነው። ኦኬ ቢፎር ዛት ግን መጀመሪያ ዊሽ አለ አይደለ? አይ ዘይ ዊ ዩ ሂ ሺ ኢት አለ። ሶ አይ ዊሽ ትላለህ አይደለ? ለሺስ እንዴት ነው የምትለው? ሺ ዊሽ እንደዚህ መሰለኝ። እሺ ለምሳሌ እሷ ሽሮ ትበላለች ስትል ሺ ኢት ሽሮ ነው የምትለው? ሺ ኢት ኤግዛክትሊ። ስለዚህ ጋርም ዊሽ የነበረው ምን ይሆናል? ዊሽ ይሆናል። ስለዚህ አይ ዘይ ዊ ዩ ዊሽን ይጠቀማል። እሺ ሂ ሺ ኢት ደግሞ ማን ይጠቀማሉ? ዊሽስን ይጠቀማሉ። የምጨምረውም ዝም ብለህ ኤስ ሳይሆን ኢኤስ ነው የምጨምረው። ለምን መሰለህ? በኤስ ኤች ካለቀ ቨርብ ኤስ ስታደርግ ኤስ ነው የምጨምረው። ስለዚህ አሁን አይ ዊሽ ካልክ በኋላ የምትጠቀመው ስለ ፓስት ነው ማለት ነው እንጂ አይ ዊሽ አይ ኢት አትልም። አይ ዊሽ አይ ኤት ይሆናል ማለት ነው። አይ ዊሽ አይ ሃቭ ሳይሆን አይ ዊሽ አይ ሃድ። ስለዚህ የምታወራው ስለ ምኞት ነው ማለት ነው። so we're going to make many examples እዚህ ጋር እሺ ከማን እንጀምራለን? ከመሆን እንጀምራለን። እንደዚህ በሆን ደስ ይለኛል ስንመኝ ማለት ነው። ለምሳሌ ረዘም ብል ደስ ይለኛል በለኝ እስኪ። ረዘም ብል ደስ ይለኛል። yes make sure it's past እሺ። ረዘም ብል ደስ ይለኛል። I wish ቢን ፓስት ማረጋት አይደል? አዎ ግን አሁን የቨርብ ቱ ቢ ፓስት እና ማናቸው? ወዝና ዌር። ስለዚህ I wish I were told ለምን ዌር አደረከው? ፓስት ይሁን ስላልሽ አይ ዌር ነው አይ ዋዝ ነው የምትለው? አይ ዋዝ ነው አይ ዌር ነው የምትለው ነበርኩኝ ለማለት አይ ዋዝ። እዚህ ጋር ግን አይ ዌር ነው ያልከኝ። ልክ ነህ እኮ ገጥሞልኝ ነው እንጂ። እሺ ጥሩ። ስለዚህ ቨርብ ቱ ቢ ስለመሆን ስታወራ ለሁሉም ዌር ነው እሺ የምትለው። ቢካዝ የምታወራው ሃይፖቴቲካል ረጅም አይደለህም። ኢማጂን እያልክ ነው። ረዘም ብል ደስ ይለኛል እያልክ ነው። ሶ የምታወራው ስለአሁን ነው ማለት ነው። አይ ዊሽ አይ ዌር ቶል ማለት አይ አም ናት ቶል ማለት ነው። እሺ ጥሩ። ሀብታም ብሆን ደስ ይለኛል ደግሞ በላይ እስኪ። ሀብታም ብሆን ደስ ይለኛል። አይ ዊሽ አይ ዌር ሪች። እሺ ጥሩ። ከዛ በኋላ ደግሞ እስኪ ስለሷ ደግሞ እናውራ። ለሷ ሲሆን ምንድን ነው የሚሆነው ብለናል? ሺ ዊሽስ አይደለ? እሷ ጠንካራ ብትሆን ደስ ይላታል። ኦኬ ሺ ዊሽ ሺ ዊሽስ ሺ ወር ጠንካራ ሰራተኛ ነው። ጠንካራ ስትሮንግ። ሺ ዊሽስ ሺ ወር ስትሮንግ። ሶ ለሺም ወዝ አትልም ማለት ነው ለሁሉም። ምክንያቱም የምታወራው ነገር ሪል አይደለም። አሁን ፕሬዘንት ላይ እኮ ስትሮንግ አይደለችም እያልክ ነው አይደለ? ሶ ስትሮንግ ብትሆን ግን ደስ ይላት ነበረ። ሶ she wishes she were told ትላለህ ማለት ነው። ግልጽ ነው። እሺ አጭር ባልሆን ደስ ይለኝ ነበር በለኝ። ኔጌቲቭ ሲሆንስ? አጭር ባልሆን ደስ ይለኝ ነበረ። yes I wish አጭር ባልሆን ደስ ይለኛል። weren't ይሆናል ኔጌቲቭ ሲሆን ማለት ነው። I wish I weren't small አጭር short I wish I weren't short ትላለህ ማለት ነው። ሶ ይሄን ባልሆን ደስ ይለኛል I wish I weren't okay ይሄን በሆን ደስ ይለኛል I wish I were ትላለህ ማለት ነው። ኦኬ ባልሰዓት ደስ ይለኛል I wish I weren't make a mistake ድርጊት አታርገዋ I wish I weren't wrong ኦኬ እስኪ I wish I weren't wrong ትክክል በሆን ደስ ይለኛል I wish I were correct good ገብቶሃል ማለት ነው። ይሄ አይደለ? በጣም አሪፍ። አሁን ደግሞ ስላለን ነገር ይሄ ነገር ቢኖረኝ ደስ ይለኛል ብለን ደግሞ እናውራ። አሁንም ቅድም አሁን የሌለህን ነገር ቢኖረኝ ብለህ ስትመኝ
ፓስት ነው የምታደርገው ብያለሁ ስለዚህ I wish I have ሳይሆን ምንድን ነው የምትለኝ ማለት ነው I wish I had በጣም አሪፍ had ደግሞ ለሁሉም ይሆናል እሺ በጣም ቀላል ነው ማለት ነው ብዙ ብር ቢኖረኝ ደስ ይለኛል በለኝ እስኪ I wish I had a lot of money I had a lot of money good ብዙ ብር ቢኖረኝ ደስ ይለኛል እንጂ I wish I have የሚባል ነገር የለም እሺ ስላሁን wish ስታረግ በቃ ፓስት አድርገህ ነው የምትመኘው እሺ I wish I had a lot of money ብዙ ገንዘብ ቢኖረኝ ደስ ይለኛል አልክ ማለት ነው እሺ መኪና ቢኖራት ደስ ይላታል እሷ መኪና ቢኖራት ደስ ይላታል she wishes she had a car good she wishes she had a car መኪና ቢኖራት ደስ ይላት ነበር ግን የላትም በለኝ እስኪ but she doesn't have ያ ቴስት ነበረ እንዲህ ብለህ ተመለስክ she doesn't have a car yes she wishes she had a car but she doesn't have a car ስለዚህ አሁን ሪያሊቲውን አሁን ላይ ፕሬዘንቱ ላይ ስናየው ግን የላትም ሰው የምናወራው ስለምኞቷ ነው ማለት ነው እሺ ዛሬ ስራ ባይኖረኝ ደስ ይለኛል አሁን ኔጌቲቭ እናደርገዋለን ማለት ነው ስራ አለክ ግን ባይኖርክ ደስ ይልህ ነበር okay I wish I had ኔጌቲቭ አድርገዋ I wish I hadn't ገለ ለምሳሌ እሺ ገብቶኛል I wish I don't have ነው የምለው ፕሬዘንት አደረከዋ ፓስት አድርገው I don't have ይባላል ኖ ሞክር ይመጣልሃል አተማመንብሃል ነው I wish you don't past ማነች did ስለዚህ I wish I didn't have work today I wish I didn't have work today ግን አለክ but I do have a work or ደግሞ ዛሬ ግን አለኝ ስራ እያልክ ነው ማለት ነው but I wish I didn't have work እሺ ብዙ እድሎች ቢኖሩን ደስ ይለናል ብዙ እድሎች ቢኖሩን yes opportunities ቢኖሩን ደስ ይለናል okay እሺ we wish we wish we had many opportunities good ስለዚህ አሁን ላይ የሌለህን ነገር ስትመኝ I wish I had ትላለህ ማለት ነው the last one በቂ ጊዜ ቢኖረው ደስ ይለዋል በለኝ እስኪ በቂ ጊዜ ቢኖረው ደስ ይለዋል እሱ ማለት ነው okay he wishes he had በቂ ነግረሽ ነበር በቂ ሁሌ ነው ነግረሽ ነበር ሁሌ ነው ነግረህ በቂ ምን ጊዜ በቃ he had time በቂ እኮ time ጊዜ ብቻ ነው enough time ነው እሺ ሚኪ እሺ he wishes he had enough time በቂ ጊዜ ቢኖረው ደስ ይለዋል አልክ ማለት ነው so በሆን ደስ ይለኛል I wish I were አይደለ ቢኖረኝ ደስ ይለኛል I wish I had ጥሩ አሁን ደግሞ ድርጊት ጋር ደግሞ እንግባ ይሄን ነገር ባደርገው ደስ ይለኛል ብለህ ስትመኝ ማለት አላደረከውም አታረገውም ግን ብታረገው ትመኘዋለህ ማለት ነው ለምሳሌ መልሱን ባቀው ደስ ይለኛል yes ግን አታውቀውም መልሱን ባቀው ማወቅ ምንድነው ነው ፓስቱ known past so verb 3 ነው verb2 ነው የፈለኩት እኔ አዲስ በእንግሊዝኛ ምንድነው አዲስ new ስለዚህ አሁን ግን ሙሉን በላይ መጀመሪያ መልሱን ባቀው ደስ ይለኛል I wish I knew the answer yes I wish I knew the answer meaning I don't know the answer እያልክ ነው ማለት ነው እሺ I wish I knew the answer እሺ በጊዜ ብተኛ ደስ ይለኛል I wish I slept yes I wish I slept early ስለዚህ የምታረጋቸው እዚህ ጋር ከአይ ቀጥሎ ቅድማውን ዌርን ተጠቀምን ከዛ ደግሞ ሃድ ተጠቀምናል እዚህ ጋር ደግሞ የድርጊቱን ቨርብ ቱ ነው የምትጠቀምልኝ ማለት ነው አሁን የምታረጋው እየተመኘህ ነው እሺ ባቀው ደስ ይለኛል በጊዜ ብተኛ ደስ ይለኛል ምሳ በላ ደስ ይለኛል you're talking about ስላሁኑ ምኞትክ እሺ ማብሰል ብትችል ደስ ይላታል እሷ መቻል ምንድነው ካን የሱ ፓስት ሲሆን ኩድ ስለዚህ በኩድ ነው የምትነግረኝ ማለት ነው እሺ she wishes she could cook yes she wishes she could cook ቀላል ነው አይደለ ግን አብዛኛውን ጊዜ ይሄ wish የሚባለው ቶፒክ ከባድ ይመስል ግን it's very simple አይደለ ቀላል ነው አንተ የመለስካለው በጣም ከባድ ነበር ይመስልኝ አይደለ አሁን ቀለለኝ it's very simple በቃ በሁለት ቦታ ከፍለዋል ስለ ምኞትና ስለ ቁጭት ነው የሚያወራው በቃ wish እሺ ስለዚህ ስለ ቁጭት ሲያወራ ደግሞ እንመጣበታለን እሺ ጓደኞቻችንን ብናገኝ
ደስ ይለናል። we wish we met a friend or friends የማን our friends good አንዳንድ ምስታቸው ቃላቶች የሆነ አረፍተ ነገርን ሽፍት ያደርጉታል እንጂ አሁን our ትልቅ ነገር ሆኖ አይደለም በአማርኛ ሲጀምር ጓደኞቻችን ውስጥ ገብቷል አይደል የኛ የሚለው እንግሊሽ ግን our ካላልክ አይታወቅም የማጓደኛ እንደሆነ that's why we wish we met our friends ግን we didn't meet them or we don't meet them ማለት ነው clear ነው ስለዚህ I wish I were I wish I had እና I wish I verb to ወይም አድርጌው ቢሆን ደስ ይለኛል ስትል ማለት ነው አሁን ስለ ቁጭት ነው የምናወራው ቁጭት ቢሆን ደግሞ ይሄን ነገር አድርጌው ቢሆን አሪፍ ነበረ ኦር አላረካቸውም ድርጊት in the past ነው እሺ ለምሳሌ ቁርስ በልቼ ቢሆን አሪፍ ነበረ ስትል በበላ ደስ ይለኛል አይደለም it's not present or it's not future እሺ በልቼ ቢሆን ኖሮ ጥሩ ነበረ ስለ ፓስት ነው የምታወራው አልበላህም አሁን ቆጭቶሃል ማለት እርቦሃል አሁን ኦኬ ሰው አሁን የምታወራው ስለ ቁጭትህ ነው እሺ እሱን ደግሞ how do you express it wish ብለ past perfect ነው የምትጠቀመው ማለት ነው past perfect ማለት እንደው መሰለህ በቀላሉ had ትልና verb 3 ይጠቀማለህ ማለት ነው ኦኬ ለምሳሌ ቁርስ በበላ verb 3 ማለት አይደለም አሁን ቅድም known አላልከኝም known verb 3 ነው በየሄለ ለምሳሌ የሆነ የeat verb 3 ማለት ነው eaten ስለዚህ እስኪ በልቼ ቢሆን ጥሩ ነበር በላይ እስኪ I wish I had ከነስካው እኮ I wish I had eaten breakfast በጣም አሪፍ ሰው ይሄ አልበላህም ቆጭቶ እየነገርከኝ ነው ማለት በልቼ ቢሆን ጥሩ ነበር እያልክ ነው በበላ ደስ ይለኛል I wish I ate ይሆናል that's ምኞት እሺ I wish I had eaten ስትል ግን በበላ ጥሩ ነበር ግን አልበላሁም እያልክ ነው ማለት ነው ወደ ኤግዛምፕላችን ንግባ more clear እንዲሆንልሽ እሺ አጥንቼ ቢሆን ጥሩ ነበር ሰው አላጠናህም ፈተናውን ወድቀሃል እሺ ስለዚህ አሁን ቆጭቶ እየነገርከኝ ነው ወይ ባጠናኩ ጥሩ ነበር እያልከኝ ነው ማለት ነው ኦኬ I wish I had studied yes yeah I wish I had studied look I wish I had studied ግን I didn't እያልክ ነው ቅድም I wish I studied ሲሆን I don't ነው አላጠናም ነው here ግን ባጠና ጥሩ ነበር ግን አላጠናሁም ነው ማለት ነው እሺ በደም ተዘጋጅተን ቢሆን ጥሩ ነበር በደም ተዘጋጅተን ቢሆን ጥሩ ነበር ያ ግን አልተዘጋጀንም ኦኬ we wish we had መዘጋጀት prepared አይሆንም ዶናልድ we wish we had prepared well በደንብ ኦኬ አሁን ጥሩ good ነው አይደለ ግን good የሚለው ድርጊትን ሳይሆን ኤክስፕረስ የሚያደርግልህ እንትንን ነው ሰዎችን ለምሳሌ you are a good teacher ልል እችላለሁ ግን አንቺ ታስተምሪ ግን አሪፍ ነው ድርጊቱን ሲሆን ግን you teach good ሳይሆን እንደምትለኝ you teach well ይሆናል ማለት ነው እዚህ ጋርም prepare ስናደርግ በጥሩ ሁኔታ ቢሆን ጥሩ ነበረ ስትል we wish we had prepared well ትላለህ good አትልም እዚህ ጋር ማለት because express የምታደርገው እቺ prepared ነው verb one ነው express የምታደርገው ቁርሷን በልታ ቢሆን ጥሩ ነበረ ቁርሷን በልታ ቢሆን ጥሩ ነበረ she wishes she had eaten breakfast she wishes she had ከፈለግ had ማድረግም ትችላለህ she had okay she wishes she had breakfast ለምን እንደዚህ ያደረኩት ያው haven ለመብላት እንጠቀማለን ተከናለም እንደምትፈራው had እንደ eat መሆን ስለሚችል okay እሺ ዛሬ ስራ ባልሄድ ጥሩ ነበር the last one ነው ይሄ እሺ ነጠላ አንድ ይቀረናል actually ግን ኔጌቲቭ ነው ዛሬ ስራ ባልሄድ ጥሩ ነበር ግን ሄደሃል I wish I had gone እሱማ በሄድ ጥሩ ነበረ ነው ባልሄድ ሄደሃል okay so I wish I had didn't I wish I had didn't አይደለም I wish no I had said I wish I didn't I wish I didn't have no negative I hadn't yes አይሆንም ብለሽኝ እኮ ነው ቅድምና እኮ ዲፈረንት ነው እኔ እኮ I hadn't ልል ብዬ ግን ቅድም አይሆንም አልሽኝ ቅድምና አሁን ይሄ እኮ ቀየረን ዲፓርትመንት ቻፕተር ቀየረናል I wish I hadn't gone to work today እስኪ በለው I wish I hadn't gone to work today ቅድም ለምን መሰለህ had ለብቻው ኔጌቲቭ መሆን የማይችለው ቅድም ዋና verb ነበረ ቢኖ ስለነበረን ነገር ነው ስለምንመኘው ነገር ዲዶረን የምንመኘው ነገር አይደል ሶ መኖር ደግሞ have ነው ሶ በዋና verb ነበር የገባው
እዚህ ግን we're talking about actions አይደለ? so እንደ helping verb ነው የገባው። ዋና verbaችን መሄድ ነው እዚህ ጋር ጎን ነው አይደለ? so hadን መጠቀም እንችላለን ኔጌቲቭ ለማድረግ ማለት ነው። እሺ በቂ ገንዘብ ቆጥቦ ቢሆን ጥሩ ነበረ። አልቆጠበም ግን ቆጥቦ ቢሆን ጥሩ ነበረ። he wishes he hadn't አልቆጠበም so ፖዚቲቭ ነው ፖዚቲቭ ነው። okay he wishes he had መቆጠብ የባንክ ቤት ማስታወቂያዎችን ኩላስ ቆጠብ ይሻላል። ብዙ ትርጉም አለው። አሁን ለምሳሌ ማዳን ሊሆን ይችላል የሆነ ነገር ማዳን ሪቫይቭ ማድረግ ነው። ማዳንም ነው ያቃል። ከዛ በኋላ መቆጠብም ነው። ማዳንም ይሆናል መቆጠብም ይሆናል። የሆነን ነገር ሰርተህ እንዲቆይልህ ለማድረግም ታረጋለህ። ሴቭ አረበስ ክርስቶስ ይሄ ሁሉ ክሉ ሰጥቼ የባንክ ቤት እኮ ባንክ ቤት ድረስ ምን አስኬደ? አይ ነው እዛ ላይ ማግኘት ትችል ነበር። እሺ he wishes he had saved በቂ enough money money he wishes he had saved more money or enough money ግልጽ ነው። ገብቶሃል በደንብ good so ዛሬ አየነው wish የምትለዋን ቃል በቁጭትና በምኞት ስለዚህ ስትመኝ የምታስቀምጠው ሲምፕል ፓስትን ነው። በሆነ እመኛለሁ ስትል I wish I were ትላለህ። ቢኖረኝ ስትልም I wish I had ትላለህ። ባረገው ስትልም I wish I ብለህ ፓስት ትጠቀማለህ አለን። ቁጭት ጋር ስናወራገን ይሄን ነገር አድርጌው ቢሆን ጥሩ ነበር፣ ይሄን ነገር ሆኜ ቢሆን ጥሩ ነበር፣ ይሄን ነገር ቢኖረኝ ጥሩ ነበር ስትል ደግሞ you use the past perfect tense ማለት ነው። ግልጽ ነው አይደለ? በደንብ ሚኪ በደንብ ገብቶታል። እናንተ አይ ሆፕ በደንብ ከነጋ ፓርቲሲፔት ካደረጋችሁ ከመለሳችሁ ቢካዝ አሁን እዚህ ጋር በአማርኛ ብቻ ነበር ያመጣውላችሁ አይደለ? እንዳለ ኢን እንግሊሽ ነገረኝ የነበረው ሚኪ ነው። ሶ እናንተም እንደተሳተፉ ከነበረ በደንብ ይገባችኋል ብዬ አልጠራጠርም። ኢትስ ቬሪ ሲምፕል እና ክሊር ነው ብዬ አስባለሁ። ከዛም ደግሞ if you want a PDF ቴሌግራማችን ታገኛላችሁ። ኩዊዞች አሉ፣ እዛ ላይ ቻሌንጆች አሉ፣ PDFዎች አሉ። ሶ እዛ ላይ ብትገቡ በነፃ ነው የምታገኙት። ሶ ሜክ ሹር ቱ ቼክ አወር ቴሌግራም ቻናል። እኛ ጋር if you want to learn face to face or online please give us a call. Bye.